ውድ ተመልካቾቼ እንደምን አላችሁ? እኔ አስራት ንጋቱ ነኝ። ዛሬ ይዤ የመጣሁት ርዕሰ ጉዳይ በተመለከተ አንድ መንግስት ሰራተኛ በመንግስት ሰራተኞች ድልደላ መመሪያ ቁጥር 142 2018 መሰረት በመስሪያ ቤት ድልዳይ ኮሚቴ ላይ ድልደላ ከተካሄደ በኋላ በተደረገው ድልደላ ላይ ቅሬታ ካለ እንዴት ሊያደርግ ይችላል? ያንን ቅሬታ በምን መንገድ ነው መፍታት የሚችለው የሚለውን ለማየት ነው። ዝርዝር ሀሳብ ውስጥ ከመግባታችን ዛሬ በመጀመሪያ የዚህ ቤት የዚህ ቻናል ቤተሰብ ያልሆናችሁ ፎሎ እንድታደርጉ፣ ኮሜንት እንድሰጡ፣ ሼር በማድረግ ሌሎችም እንዲደርስ እንድታደርጉ እያልኩ ቅሬታ ያለበት ሰራተኛ ይህንን ቅሬታ ማየት የሚችልበት አራት ዋና ዋና መንገዶች አሉ። አራት ዋና ዋና መንገዶች አሉ። አንደኛው ቅሬታ ያለበት ሰራተኛ ድልድል የድርድር ውሳኔ ካወቀበት ቀን ጀምሮ ባሉት 3 የስራ ቀናት ውስጥ ቅሬታውን በአካል ለቅሬታ ሰሚ በለዚህ ጉዳይ የተቋቋመ ቅሬታ ሰሚ ኮሚቴ አለ። ለዛ ቅሬታ ሰሚ ኮሚቴ በአካል ማቅረብ መቻል አለበት። ይሄንን ካደረገ በኋላ ሁለተኛው ቅሬታ ሰሚ ኮሚቴ ደግሞ በጽሁፍ ከደረሰበት ቀን ጀምሮ በ3 ስራ ቀናት ውስጥ የውሳኔ ሀሳብን ለመስሪያ ቤት ኃላፊ በማቅረብ ውሳኔ እንዲሰጥ የማድረግ ግዴታ አለባቸው ማለት ነው። ሶስተኛው ሰራተኛው በመስሪያ ቤት የበላይ ኃላፊ በተሰጠው ውሳኔ የማይስማማ ከሆነ ውሳኔው ከደረሰበት በ3 ቀናት ውስጥ ለክልል ሲቪል ሰርቪስ ኮሚሽን ውስጥ በሚገኘው አስተዳደር ፍርድ ቤት ላይ ሄዶ ይግባኝን አንስቶ ጉዳዩን ማየት ይችላል ማለት ነው። ቀጥሎ ደግሞ በአስተዳደር ፍርድ ቤት ላይ ደግሞ በተሰጠው ውሳኔ ላይ ማይስማማ ከሆነ ውሳኔው ቀጥታ ለክልል ጠቅላይ ፍርድ ቤት አቤት ብሎ ማቅረብ ይችላል ይላል የመመሪያው። ይሄ ስለሆነ አላስፈላጊ እንግልት ውስጥ እኛ መግባት የለብንም። ጊዜውን ደግሞ በትክክል የተሰጠውን መመሪያ ውስጥ የተሰጠውን ጊዜ በአግባቡ ተጠቅመን መብታችንን ማስከበር መቻል አለብን የሚል ነው። በቀጣይ በሌላ ርዕሰ ጉዳይ እስከሚመጣ ድረስ ደህና ሁኑ። አመሰግናለሁ።